ጤና ይስጥልን ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ይድረሳችሁ እንላለን። በዚህ ዝግጅታችን ሰሞኑን አነጋጋሪ ስለሆነው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በፈረንጆቹ 2006 ዓመተ ምህረት ሀገራቸው ፈረንሳይ ለራሻው ፕሬዝዳንት ቭላዲሚር ፑቲን ያበረከተችውን ሽልማት አስመልክቶ የሰነዘሩት ቃል አወዛጋቢ ሆኗል። እኛም ጉዳዩን እንደሚከተለው ዳሰናል። አብራችሁን ቆዩ። ፈረንሳይ ለፕሬዝዳንት ፑቲን የሰጠቻቸውን የክብር ሽልማት ልትነጥቅ እንደምትችል እየገለጸች ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም ሽልማቱን ለመንጠቅ ትክክለኛውን ጊዜ እየጠበቅኩ ነው ሲሉ ተደምጠዋል። የራሺያው ፕሬዝዳንት ቭላዲሚር ፑቲን በፈረንጆቹ 2006 ዓ.ም የፈረንሳይ ግራንድ ክሮክስ ዴላ ሌጊዮን ዲ ሆነር የክብር ሽልማት መቀበላቸው ይታወቃል። ታዲያ ፈረንሳይ ለፕሬዝዳንት ፑቲን የሰጠቻቸውን የክብር ሽልማት ልትነጥቅ እንደምትችል የተገለጸ ሲሆን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አገራቸው ፈረንሳይ ለሩሲያው አቻቸው ቭላዲሚር ፑቲን የሰጠቻቸውን ከፍተኛ የሀገሪቱ የክብር ሽልማት ልትነጥቅ መሆኑን የካቲት 8 2023 ዓ.ም ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሞስኮና የፓሪስ ግንኙነት የተሻለ ምዕራፍ ላይ ነው በተባለበት በፈረንጆቹ 2006 ዓመተ ምህረት ከወቅቱ የፈረንሳይ ፕሬዝዳንት ጃክ ራኔ ሺራክ ግራንድ ክሮክስ ዴላ ሌጊዮን ዲ ሆነር የተሰኘውን የክብር ሽልማት መቀበላቸው ይታወሳል። ይሁን እንጂ አሁን ሩሲያ በዩክሬን ላይ የጀመረችውን ወታደራዊ ዘመቻ ተከትሎ ፈረንሳይ ለሞስኮ መሪ የሰጠችውን የክብር ሽልማት ልትነጥቅ መሆኑ እየተገለጸ ነው። የካቲት 8 ቀን 2023 ዓ.ም የፈረንሳዩ ፕሬዝዳንት ማክሮን ለዩክሬኑ አቻቸው ቮሎዲሚር ዜሌንስኪ ከፍተኛ የክብር ሽልማት መስጠታቸውን ተከትሎ ፈረንሳይ ለራሻው ፕሬዝዳንት ቭላዲሚር ፑቲን በፈረንጆቹ 2006 ዓ.ም የሰጠችው የክብር ሽልማት ጉዳይ ሰሞኑን አነጋጋሪ ሆኗል። በዚህም ለሁለት ተቃራኒ መሪዎች ተመሳሳይ ሽልማት ስለሰጠችው ፈረንሳይ የተጠየቁት ማክሮን ሀገራቸው ፈረንሳይ ለራሻው ፕሬዝዳንት ቭላዲሚር ፑቲን የሰጠቻቸው የሜዳሊያ ጥያቄ ምሳሌያዊ ግን ጠቃሚ መሆኑን አምነዋል። ፓሪስ ለፑቲን የሰጠቻቸውን የክብር ሽልማት ለመክፈፍ ትክክለኛውን ጊዜ እየጠበቅኩም ነው ያሉት ማክሮን የአውሮፓ መሪዎች ወደ ዩክሬን የሚደርሰውን የጦር መሳሪያ አቅርቦት አሃዝ ለማሳደግ ከተመከረበት ጉባኤ በኋላ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ባደረጉት ንግግር ፓሪስ ለፑቲን የሰጠቻቸውን የክብር ሽልማት ለመክፈፍ ትክክለኛውን ጊዜ እየጠበቅኩም ነው ሲሉም ተናግረዋል። ኢማኑኤል ማክሮን አክለውም ውሳኔው ዛሬ የወሰንኩት ውሳኔ አይደለም ሲሉም መናገራቸውን ፍራንስ 24 ዘግቧል። ፑቲን በዩክሬን ላይ የጀመሩት ወታደራዊ ዘመቻ ፈረንሳይን ጨምሮ መላው የምዕራቡ ዓለም ሀገራት የተቃወሙት ጉዳይ ሲሆን ሀገራቱ ከመቃወም በዘለለም በሞስኮ ላይ በርካታ የኢኮኖሚ ማዕቀቦች መጣላቸውም ይታወቃል። ከተጀመረ አንድ ዓመት ሊደፍን ጥቂት ቀናት በቀሩት የራሽያና የዩክሬን ጦርነት ላይ አሜሪካና አጋሮቿ ወደ ኪየቭ የተለያዩ የጦር መሳሪያዎችን ሲልኩ ነበር፣ እየላኩም ነው። ሆኖም ዛሬም ጦርነቱ ተፋፍሞ ቀጥሏል። የብዙሃኖችን ሕይወት ቀጥፏል፣ ብዙሃኖችን ከቀያቸው አፈናቅሏል። ጦርነቱ መቼና እንዴት ይቋጫል የሚለው ጥያቄ ዛሬም ምላሽ አላገኘም። አሰናድቼ ወደ እናንተ ያቀረብኩት አዳነ ተስፋዬ ነኝ። ስለተከታተላችሁን ከልብ እናመሰግናለን። የፍንፍኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ